ሰላም ሰላም ጤና ይስጥልኝ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ ክፍል 3 ስለ ሞርፌስ ነው የምናነሳው። ሞርፌስ በግሪክ ሜቶሎጂ ላይ ጋድ ኦፍ ድሪም ተብሎ ይታወቃል እና አማልክት ነው፣ ከአማልክቶቹ አንዱ ነው እና እሱም የአማልክት ልጅ ነው። የሚታወቅ አማልክት አለ እና ሂፕኖስ የሚባል ያው በአሁኑ ሰዓት ሂፕኖሲስ የሚባል ነገር የምታውቁት ነው። ሂፕኖሲስ ቴራፒ፣ ሂፕኖሲስ ሕክምና ተብሎ የሚነገረው ነው እና ሂፕኖስ ማለት ድሪም ማለት ነው። ሞርፈስ ማለት ደግሞ ያው ፎርም ወይም ሼፕ እንደማለት ነው እና አሁን ሞርፎሎጂ ይባል የለ በሕክምናው ትምህርት ወይ በባዮሎጂው ሞርፊዮሎጂ ይባላልና አባትና ልጅ ናቸው። ህልምና እንግዲህ እንቅልፍ ያው አንድ ላይ ናቸው። ሰው ሲተኛ ህልም ያያል እንደማለት ነው። ስለዚህ ይሄ ነው ሞርፌስ ከሼፕ ጋር ከፋሽን ጋርም የተያያዘ ነው። ያው እንደሚታወቀው ቅርብ ሰዓት በሀገራችን ቲክቶክ አዋርድ ሀፕን እንደሆነ ይታወቃል እና እዛ ላይ ለብሶ የመጡት አለው ከዚህ ከሞርፌስ ጋር ከሚባለው አማልክት ጋር ማለት ነው እና ብዙ ነገሮች እዛ ውስጥ አሉ። እንግዲህ የታዩ የተለበሱት የምታውቁት ነው፣ የአደባባይ ሚስጥር ስለሆነ ማለት ነው እና ከዚህ ጋር ተያይዞ ፈረንጆችም የሆሊውድ አክተሮችም እንዲሁ ታዋቂ ዘፋኞች ጋላ የሚል የልብስ እና እንዲሁም የፋሽን ፕሮግራም ይኖራቸዋል። በየአመቱ ብዙ ጊዜ ይኖራልና ጋላ ኢቨንት ወይም ጋላ ኢቨንት ከግመል ጋር የሚያያዝ ነው። ጋሜል ጋማ ተብሎ ይሄ አሌፍ አባት፣ ቤታ ልጅ፣ ጋሜል ደግሞ መንፈስ ቅዱስ የሚለውን ይዘው የተለያዩ ልብስ ለብሰው አብኖርማል የሆኑ ልብስ ለብሰው ሲመጡ ይታያል እና ያንን ተመሳሳዩን ኢትዮጵያ ውስጥ ተደርጓል እና ካያችሁ ቅርብ ጊዜም የኢየሱስ ክርስቶስን ምስል አድርጋ እየጎተተች ስትሄድ የነበረች አክትረስ ነበረች እና በውጭው በሆሊውዱ ማለት ነው እና እንትን አይደለም፣ ኮንሲደንስ አይደለም ነገሮች ያው ሲስተም በአለም ላይ አንድ ላይ እየሰራ ያለ ነው እና ይሄ ሞርፌስ የሚባለው የፋሽን አማልክት ነው። ከህልም ጋር የሚያያዝ ነገር ነው። ድሪም ወርክ ነው ማለት ነው። እንግዲህ በሆሊውድም ድሪም ወርክ አለ፣ ዳዝል የሚያደርጉበት ሰውን ወደ ያው ሆሊውድ የሰው ልጅን ዳዝል እንደሚያደርግና ሆሊውድ የሰው ማፍዘዣ እና ሂፕኖታይዝ ማድረጊያ ሂፕኖሲስ የሚሰሩበት ሜትሪክሱን የሚያስፈጽሙበት የሰው ልጅን ማይንድ ኮንትሮል የሚያደርጉበት መንገድ ነው። ከዛ ጋር የተያዙ ነገሮች ናቸው እና ሞርፌስ ድሪም ካስት ነው። ድሪም ላይ ሀፕን የሚያደርግ ነው። ከኢማጂኔሽን ጋር የሚያያዝ ነው። በእነሱ ይሄንን ሳብ አደርገውታል እና የግሪክ አማልክቱን ነው ሳብ ያደረጉት ፊልሙ ላይ። ከዚህ በፊትም እንደምንለው አንቀበለውም እንደዚህ አይነት ነገር ሲሆን እንጥልና ኢንቴንሽኑ ከመጽሐፍ ቅዱስ አንጻራዊ እንዴት ታይቷል የሚለውን ነገር እናያለን። ለምን ራሱ ፊልም የተሰራው ሆሊውድ ውስጥ ስለሆነ ነው። ሶምታይምስ ኢንፎርሜሽን ቢነግሩንም በእነሱ ሀገር ያሉ አነቃቂዎች ወይም ደግሞ መንፈሳዊ ነገር አግኝተናል ብለው የሚሉት ሄዶ እግዚአብሔርን የማምለኩ ነገር የለም፣ እምነት የለም በእነሱ ውስጥ። እውነትን ብቻ ነው የምንይዘው የሚል ነው። ራሱ ሃይማኖት እንደ ሜትሪክስ የሚቆጠርበት ስለሆነ ነው። ከዛ ጋር የተያያዘ ነው እና እነዚህ ሁሉ ነገሮች ያው እንግዲህ ህልምም ምንም ከጊዜ ጋር የተያያዘ ነው።
ናይት ድሪመርስ፣ ዴይ ድሪመርስ አለ። ሰው በቀንም ተኝቶ እንትን ይላል፣ ህልም ያያል፣ ተኝቶም ህልም ያያል። እና ሞር ግን የሜትሪክሱ ዓለም ከእንቅልፍ ጋር የተያያዘ ነው። ያው በቃ መተኛት በሚለው ማለት ነው። እና ሰው ዞሮ ዞሮ ያው ጊዜ ነው እና በሕያው መጽሐፍ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። መጀመሪያ ማለት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መጀመሪያ ሲል የጀመረ ነገር አለ፣ የሚቆጥር ነገር አለ ማለት ነው። ስለዚህ ስለ ጊዜ ነው እያወራ ያለው። ሰማይና ምድር ከመፈጠራቸው በፊት ጊዜን እንደፈጠረ ማሳያ ነው። ወይም ደግሞ ይሄ ጋድ ኦፍ ታይም የሚባለው ገዢው የዚህ ዓለም ገዢ ያለው ኢየሱስ ክርስቶስ በመጣበት ሰዓት የዚህ ዓለም ገዢ ግዢ ጊዜ መግዛት ጋር የተያዘ ነው እና ጊዜ ራሱ ገዢ ነው እና በአማርኛው ፊደል እስከ ፐ ባለው ፊደል 33ቱን በያዘው ማለት ነው። በ10ኛ ላይ ነው ያለው 10 ቁጥር ማለት ነው እና እንደሚታወቀው ኤክስ ጋድ ኦፍ ታይም ስኩዌር ብለነዋል አይደለ? ታይም ማለት ብዜት ነው። ብዜት ጊዜ መግዣው ማለት ነው እና በእንግሊዘኛው ታይምስ ሲሆን ታይም ይሆናል። በአማርኛው ደግሞ ጊዜ ይሆናል። ማባዛት እንደማለት ነው። መብዛት ማለት ነው። ብዙ መሆን መግዛት ማለት ነው። በ10ኛ ላይ ሲሆን በሮማን ነምበር ኤክስ 10 ቁጥር ነው ሪፕሬዘንት የሚያደርገው እና በመጀመሪያ ሲባል 10 ስለሆነ በኮምፒውተር ስታርት ስናደርገው ወይም ደግሞ የላይፍ አሁን መጽሐፍ ቅዱስ የህይወት መጽሐፍ ነው እንደምንለው ኮምፒውተርም ስታርታፕ ሜኒዋ ጋር ያለችው 0 እና 1 ናት እና ላይፍ ነው እንደማለት ነው። ስለዚህ ባይነሪ ኦፕሬሽን ነው። በእንግሊዘኛው ቢ ይሆናል አይደል? ስለዚህ ባይነሪ ኦፕሬሽን ተብሎ ከአማርኛው ጋር የተያዘ እንደሆነ ማሳያ ነው፣ ወይም ብዜት የምንለውን ማለት ነው እና ከዛ ጋር የተያዘ ነው። ጋድ ኦፍ ታይም ነው። ስለ ሳተርን ነው እያወራ ያለው እና ሞርፊየስም ከዛ ጋር የተያዘ ነገር አለው። ከህልም ጋር ተያይዞ የጊዜን ሁኔታ የመለየት እና የማስቀመጥ ጋር ተያያዥነት አለው እና እንግዲህ በመጽሐፍ ቅዱሱ መጥምቁ ዮሐንስ ነው አይደለ? አጥማቂው ማለት ሞርፊየስ ተብሎ የተባለው እና ፊልሙ ሲጀምር ፎቁ ላይ ዝናብ እየዘነበ ይታያል እና ዮሐንስ ማለት ውሃ ማለት ነው ይላሉ አባቶች እና ከውሃ ጋር የተያያዘ ቃል ኪዳንም ሚስጥርም ስላለው ነው እና ያው ማጥመቅ ክርስቶስ የተጠመቀውን ጥምቀት ያጠመቀው ወይም ከክርስቶስ ጋር አንድ የምንሆንበትን ጥምቀት አብሮ ያበጁት ከክርስቶስ ጋር ዮሐንስ ነው። ስለዚህ ሰው ያመነ የተጠመቀ ይድናል የሚለው ላይ የሰው ልጅ ለመዳኑ መጠመቅ ያስፈልጋል ለማለት ነው። ስለዚህ ከመዳን ጋር የሚያያዝም ነገር አለው ማለት ነው። ወደ ቤቱ ሲገባ እንዳልኩት ዝናብ እየዘነበ ነበር፣ ከውሃ ጋር የተያዘ ነው። ወደ ውስጥ በሚገቡበት ሰዓት ታይም ስኩዌር ያሉ፣ ይሄም የፍሪሜሰኖች ጥቁሩና ቀዩ ይንግ ያንግ ወይም ደግሞ ኤሌክትሮማግኔቲክ የሚለውን ሪፕሬዘንቴሽን የሚይዘውን እሱን ያያሉ። ያው ሜትሪክስ እንደማለት ነው። እሱም እስር ቤት እንደማለት ነው እና የትኛውም የፍሪሜሰን ላይ እሱ አለ። መጽሐፈ አስቴር ላይ ምዕራፍ 1 ላይ የቤተ መንግስቱ የሱሳ ወይም ሱሳ ቤተ መንግስት ወለሉ እንደዚህ እንደነበረ ይነገራል። የባቢሎን ማለት ነው። ከዚህ ጋር የተያዘ ነገር አለው። እንግዲህ ኒው ባቢሎን ከዚህ ጋር ተያይዞ የዛን ሲስተም የሚይዙት ነው። እሱም በሌላ እንትን ጨዋታ ላይ
እሱን አልፈው ነው ወደ ላይ የሚሄዱት። ደጃፉ ላይ እንደደረሱ ከመግባታቸው በፊት አንድ ምክር ድምክር ትለዋለች። ያ ምክር ምንድን ነው? ምንም ነገር ላይ መደበቅ የለብም። በእውነትና በትክክለኛው ነገር ነው ከሱ ጋር ማውራት ያለብህ። ውሸት ዋሻለሁ ብለህ ካሰብክ ከምታስበው በላይ የምታስበውን ያውቃል፣ እሱን መሸወድ አይችልም ብላ ትነግረዋለች። እና ዮሐንስም ያው በመጽሐፍ ቅዱስ እንደምታውቁት አብዛኞቹ በልባቸው ተንኮል ይዘው የሚመጡትን ወይ ሌላ ሀሳብ ይዘው የሚመጡትን የእፉኝት ልጆች ብሎ እንደሚናገራቸው የውስጣቸውን ሀሳብ ተረድቶ እንደሚላቸው በመጽሐፍ ቅዱስ ላይ ያለና ይሄንን ነግራው በሩን ከፍታ ትገባለች። ዮርዳኖስ በር ማነው? የዮርዳኖስ ወንዝ ዮርና ዲያኖስ የሚባል ወንዞች ሁለት ቦታ የሚገናኙበት ነው። ሰው በሩ አንድ በር ሆኖ ሁለት ተካፋቾች ናቸው። የሁለቱ ወንዝ መገናኛ ማለት ነው። ሰው በዮርዳኖስ ያለ ዮሐንስ ነው። እሱን ለማግኘት ቀጥታ ይገባሉ። ከዛ በመጨረሻም ይለዋል አትላስት። ያው አትላስ ማለት ነው የሰው ልጅ ንቃተ ህሊናው የመጨረሻው ስቴፕ ለመድረስ 31ኛውን ጋር ይሄ አትላስ የሚባለው ቦን 31ኛው የጀርባ አጥንት ላይ መድረስ አለበት የሚል ነው። እና በሜትሪክስም ከጀርባቸው የሚሰካው 31ኛው ላይ ያለ ነው። እና ይሄንን ብሎ ጨዋታውን ይጀምረዋል። እና ፓርትቱ የዚሁ ክፍል ፓርትቱ እንመለስበታለን። እስከዛው ይቆየን።